በመጨረሻም ስማርት ዎች ለምትጠቀሙ ሰዎች አዲስ ዜና አለ። ቴሌግራም በስማርት ዎቻችሁ ላይ መስራት ጀምሯል። ለብዙ ዓመታትና ለብዙ ጊዜያት የቴሌግራም ዴቨሎፐሮች ይሄንን ነገር ለመስራት እየሞከሩ ነበር። አሁን ግን ተሳክቶላችኋል ማለት ነው። ስለዚህ ስማርት ዎች ያላችሁ ሰዎች በቴሌግራማችሁ መጻጻፍ ትችላላችሁ፣ ቪዲዮ ማየት፣ ፎቶ መላላክ፣ ሜሴጅ መጻፍ እንዲሁም ቮይስ ሜሴጆችን መላላክ ትችላላችሁ ማለት ነው። ይሄኛውም የሚሰራው እንግዲህ ያው የአፕል ዎች ላይ ይሰራ። እንደምትመለከቱ በአፕል ዎቻችሁ የተለያዩ ፎቶግራፎችን መላክ፣ ቪዲዮዎችን ማየት፣ ቮይስ ሜሴጅ መላክ፣ የተለያዩ ስቲከሮችን መላክ መጠቀም ትችላላችሁ ማለት ነው። በሌላው ደግሞ ዌር ኦፕሬቲንግ ሲስተም ያላቸው ልክ እንደነ ሳምሰንግ፣ ጎግል እና ሺያኦሚ ያላቸው ስማርት ዎቾች ይሄኛውን ፊቸር ይቀበላሉ ማለት ነው። ስለዚህ ቴሌግራማችሁን በስልካችሁ ብቻ ሳይሆን በሰዓታችሁም ጭምር መጠቀም የሚያስችላችሁ ፊቸር ነው። ምንድነው ማድረግ የምትችሉት? እንዳልኳችሁ ሜሴጅ ለሰው ሪፕላይ ማድረግ ትችላላችሁ። እናንተ መጻፍ ትችላላችሁ። ሲጻፍላችሁ መመልከት ትችላላችሁ። ስቲከሮችን መላክ ትችላላችሁ። እንዲሁም ቮይሳችሁን ሪከርድ አድርጋችሁ ሜሴጅ መላክ ትችላላችሁ። አልፎ ተርፎም ደግሞ ያላችሁበትን ከረንት ሎኬሽንም ሼር ማድረግ ማለትም ሎኬሽን መላክ ትችላላችሁ ማለት ነው። ይሄኛው አስደናቂ ፊቸር ተብሎለታል ማለት ነው። ያው ስማርት ዎች ያላችሁ ሰዎች አዲሱን የቴሌግራም አፕሊኬሽን በማውረድ ከስልካችሁ ጋር ሊንክ በማድረግ እንግዲህ ቀልጠፍ ያለ አገልግሎት ማግኘት ትችላላችሁ ማለት ነው። ለተጨማሪ መረጃ ፎሎ እና ሰብስክራይብ ማድረግ አትርሱ። ይመቻችሁ።